ሀጫሉ ካደረጋቸው ኢንተርቪዎች የወደድሽው ምርጡን ቃል? እኔ ኦሮሞ ቃሊዳ። ምን ማለት ነው? እኔ ለኦሮሞ ቃል ነኝ ማለት ነው። ያው እንግዲህ ይሄ ቪዲዮ አብዛኞቻችሁ አይታችሁታልና አቤት ኮሜንቱ፣ አቤት ኮሜንቱ። እኔ ሰድባችሁ እይታ ለማግኘት የምትሞክሩ ሰዎች ምናችሁን የተነካው? ኧረ ረፉ አድቡ። ሃይ እኔ እንግዲህ አምቦ ነው ያደግኩት። በኦሮምኛ ነው አፌን የፈታሁት። ኦሮምኛ ቋንቋ በደንብ ነው የምችለው። ቤተሰቦቼ ኦሮሞ ናቸው። ኦሮምኛ ክፍል የተማርኩት እና እኔ እስካሁን ድረስ ቃሊ ዋዳ እንደሆነ ነው የማውቀው። እሺ እንደዛ አይደለም ብላችሁ ኮሜንት ላይ በጣም ፖዚቲቭ የጻፋችሁልኝ ሰዎች ድጋሜ የሀጬን ኢንተርቪው አይቼው ኦኬ ቃሊ ማለት ውድ ነው ኤክስፔንሲቭ ነው የሚለውን ነገር በዛ ሰዓት ሀጬ የተናገረውን አንደርስታንድ አድርጌ ቪዲዮ ሰራው። እኔን ሰድባችሁ ቫይራል ለመውጣት የምትሞክሩ ሰዎች የቫይራል ጥማት እንዴት ታው እንጂ እኔን ስለሰደባችሁ የሆነ ነገር የሚቀንስ ይመስላችኋል እንዴ? ምንም እኮ አይቀንስም። ግን እንደው ለአፋችሁ እንትን ይኑራችሁ፣ ለአፍ ገደብ ይኑራችሁ፣ አትሳደቡ። ፕላስ ደግሞ እኔን የሚረዳ በጣም ብዙ የአምቦ ተወላጅ አለ። ኢቨን ቪዲዮ ሰርቶ ራሱ አይቻለሁና እኔ ዋዳ እንደሆነ ነው ማውቆ ብሎ የሆነ ልጅ ሲናገር ሰምቻለሁና በቃ ኮሜንት ላይም በጣም ብዙ ሰዎች እንደዛ ሲያወሩ ሰምቻለሁ። አንድ ቃል ትርጉም ስለተሳሳትኩኝ ከፍ ዝቅ ሰውን አታድርጉ እንዴ። ትርጉም ነው በቃ ትርጉም ነው የተሳሳትኩ። እኔ ማውቆ ነው የተናገርኩት። ይሄ ደግሞ ኃጢአት አይደለም ጋይስ። ለመሳደብ አትሩጡ። የትምህርት ማስረጃዬን አሳያችኋለሁ ከፈለጋችሁ። ሚኒስትሪ ማትሪክ የሚያመጣው ኤ+ ነው ኤ+። እሺ ኤኒዌይስ ፖዚቲቭ ኮሜንት የምጽፉልኝ ሰዎች አሁንም በጣም ነው እሺ የማመሰግነው። ወዳችኋለሁ።